እሺ መቼ ተቀበረች? ኖ ቆይ እስቲ መልሻት ሀቡ አይደለም። እኔ ፕሊስ አንዴ ፍቀዱልኝ፣ እኔ ልጨርስ። ቆይ ማርች 16 አባይነሽ ሞተች። መቼ ተቀበረች? ያለፈው ሐሙስ ቀን ስንት ነው? ይሄ ሐሙስ ሳይሆን ያለፈው ሐሙስ ነው የተቀበረችው። እሺ ቆይ አንዴ ካላንደር ላይ እና እነግርሻለሁ ያለፈው ሐሙስ ምን ቀን እንደሆነ። 24 ዛሬ ምንድነው? ዋን ሰከንድ ራሴ ከካላንደር ላይ እና ልድረስበት። አታዋቁኝ። ሰከንድ ዛሬ ምንድን ነው? እሑድ ማርች 16 ረመዳን ነበረ። ስለዚህ ከኢድ ከሁለት ቀን በፊት ማለት ነው። ማርች 16 ደወ ማርች 14 ቅዳሜ ዕለት አባይነሽ ጠፍታብኛለች ብላ ሰኞ ዕለት ስደውል አንቺ ምን አልሻት? ታዲያ ሌሽ ማታ አምሊ በላ ቆሮብ ለምን አታመለክችም አልሻት። ምን መለሰችልሽ መዳም? ለዚህ ጥያቄ መልስ ሸሪካት ስልስክ ደርሳለች፣ የሚይዙት ፖሊሶቹ ጋር እነሱ ጋር ደርሳለች ስትል ኸላስ ሊበለጉና በቲጂ ያልኳት ያሳውቁናል፣ ትመጣለች። ለጊዜው ሙዓቅድ ሰራተኛ ቢሮ ከተራዊ ሰላት በኋላ ይከፈታል፣ ከነሱ ጋር አውሪ አልኳት። ጥሩ አመሰግናለሁ። እሺ ለምን አታመለክችም ስትያት ኦልሬዲ ተይዛለች፣ ደውለውልኛል፣ ሸሪከት ስልስላ ጋር ደርሳለች ስትልሽ አንቺ ደግሞ በቃ እነሱ ጋር ከደረሰች ይደውሉና ለእኛ ያስረክቧታል አልሻትና በተረፈ ሌላ ጊዜያዊ ሰራተኛ የምትፈልጊ ከሆነ ከተራዊ በኋላ ደውይ አልሻት። ሰኞ ዕለት አይደል? በጣም ጥሩ። ከዛ ሰኞ ማታ ምንድን ነው የተፈጠረ? አልደወለችም፣ ቀረች። ፖሊስ ደወለላት ከፊሏን። በልጅቷ በኢቃማ ቁጥር በፓስፖርት ቁጥር ሲገባ ሰዎቹ ጋር ደረሰ ወሬው። ማን ናቸው ሰዎቹ? ከፊሏ ጋር። ከፊሏ ማን ነው? አሁን ከፊሏ ሴትዮዋ ጋር ራሱ ከፊሎቿ ጋር ራሱ ኢንፎርሜሽን ደረሰ። ምን የመሞቷን ኢንፎርሜሽን አደባብሰው ቀድመው ሰምተው ወደዛ ወደዚህ የሚሉትን ነገር ለመተች እንደጠፋችብሽ
ወዳለንበት ከርጅ የሚባለው አካባቢ መዳም ቤት እየሰራች በሰላም እየሰራች ነበረ። ከዛ እንዴት ቢሮ እንደመጣ እሱን አስረጅም። ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች። ከዛ በኋላ ምን ተፈጥሮ ነው የሚጠፋው? ብዙ ነው እየጠፉ አለ። ሰው የራስሽ ዜጋ የሆነ ሰው እዛ ጋር እንደ መንሸፋ ተሰቅሎ አይተሽ ማፊ ራስሽን ረትበሽ የምትቆሚበት ሀል አይደለም። እንዲህ ረጅፍ ላይ ነኝ ያለሁ። ሰትዮዋ ስትደውል እንዳይሹ ስልኩን መዝጋት አልችልም። ግዴታ ስልክ ማንሳታል ግዴታ። እሺ የኔ ጥያቄ ሰትዮዋ የደወለችልኝ ሰዓት አቡዬ ቆይ ልጨርስ። ሰትዮዋ የደወለችልኝ ሰዓት ልጅቷ ሬሳዋ ገና ተነስቶ እንደሄደ ቅርብ ቢያንስ ሰዓት 1 ሰዓት ያ ከዛ ቢያንስ እንጂ አይበልጥም። በጣም ጥሩ። ስትደውል አንቺ ኦልሬዲ ወይነሽ ራሷን ሽንት ቤት ውስጥ አጥፍታ አስክሬኗ ተነስቶ ከወጣ ከደቂቃዎች በኋላ ከሆነ መዳም የደወለችው። እንዴት ለመዳም መሞት አልነገርሻትም? እንዴት በጠፋች ስትልሽ በልቅ ያልሻት ለምን አትመጭም? ከጠፋች አልሻት። ሰራተኛ ከሆነ የምትፈልጊው ከመግሪብ በኋላ ከተራዊ በኋላ ደውዪ ያልሻት። ላይክ ነቲንግ ሀፕን። እንዴት አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት አሁንም ተረዳሽ? ቋንቋ አለ። እኔ እጫ አባይነሽ መሆኗን አቅልያን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ ልቁርአን ሸሪፍ እኔ ቁርአንን እዥ አልምልም ኢለ ልሐቅ ቁርአኑን እዥ መልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌላ 27 ይባላል በእስልምና ቋንቋ። 27ኛ ሌሊት ለት ነው ሰላቱን የምንሰግድበት ሌሊት። እዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽን? አባይነሽ መታ ብዙ ተመሳሳይ ስሞች። አሁን ለምሳሌ ምሳሌ የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያስካባትም የሚገጥም ሰዓት አለ። የባያት ስም ይወጣል። ባያት ስም ይላል። ከዛ ጠፋች በሚባለው ድንገት መጥተው የሆነች ምክንያቶችን ይጠቀሙና አለጡር ይሮጣሉ። ልጆች የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ የምንሰማው።
ምን ሆነሽ ጠፋሽ? እንዴት ጠፋሽ? ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለች። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነቢይ እዚህ ስራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ አለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ፣ ይህኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለች ቁጥር መደወል ነው የእነሱ ስራ። እሺ መዲና፣ የኔ ጥያቄ ማርች 14 ቅዳሜ ጠዋት አባይነሽ ወጥታ ወዴት እንደምች ከቢሮ ለእናንተ ደውሎ የአባይነሽን እንድትወስዷት ባስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሷ ያለችውን ነው ማስረዳሽ ሀቢበቲ። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለች እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜይል የተደረገለት ኢሜይል አለ። ኢሜይሉን ስክሪንሹት አርጎ ሸሪካ ትስልስል ናገርች ለእናንተ ቢሮ ደውሎ የባስትኬት ቁረጡላትና ሰራተኛችሁ ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜይል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍለው ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው። ደቂቃው ቅዳሜ ዕለት ማታ ላሙ ቅዳሜ በ15 አፏን በትገልዴ እኛ ቅዳሜ እኛ ጋር አልመጣችም። እሑድ ዕለት ማታ ነው። እሑድ ማርች 15 11 ሰዓት ማለት የጠዋቱ 11 ሰዓት ነው። በኢትዮጵያ ምሽቱ ስንት ሰዓት ነው? ምሽቱ 5 ሰዓት በኋላ ከሳዳሸር በኋላ ነው እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገል ጀማይ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ትኬቱ ሁሉም አለ። ታሳይኝ ትልክልኛለሽ ዋትሳፕ ላይ። እሑድ ማርች 15 ከምሽቱ 5 ሰዓት ላይ ቢሮ ገባች። በኢትዮ 5 ሰዓት ቢሮ ገባች። እሺ ቢሮ ከመጣች በኋላ አባይነሽን መጀመሪያ ያገኛት ማን ነው ያወራት? እኔ ከማን ጋር ታውራ አላወኩም። ገብታ ማረፏን ከዛ በኋላ ራሴ እጃ የምስራ ስራዎች ነው እነሱን ጨርሼ ልወጣ ስል የአሁን የመጣችሁ ልጅ ፓስፖርት የት አለ አልኩኝ። ከዛ እሺ ብላ አንድ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ ሌላ ሊበሉ ስለሆነ መለስ አልኩላት። ተውኳት። ወረድኩኝ። ስራ ሂጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጂድ ሊሄድ መጣ። የዛን ሁለት ሌሊት ነው ማታ የመስጊድ ሰላት ያለበት ነው። መስጊድ ብዬ ስል ይሄ እጇ ላይ ፋሻ ያቸዋት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። የለችም፣ ተሳፍራለች። ስሪላንካ ናት። የለችም፣ ተሳፍራለች። ቪዲዮ ላይ በደንብ ደግመን እናያታለን። አበሻ ናት ስሪላንካ የሚለውን አበሻ የነበረችው አንድ ሀዲያ ልጅ ናት የነበረችው። ሀዲያ ወለታና አማርኛ ብዙ አትችልም። አልተግባቡም። አላወራችኝም። ምን ያለችኝ ለኔ ማለት እየቆየ ሲሄድ ተጠይቂያለሽ፣ ምን ችግር ነበረ? ምን ሆናለች? እንዴት ነው ስትጠይቂ ምንም ነገር እንደሌለን የተናገረችው ልጅቷ። አንዱን አትጀምሪ ማለት ስቴፕ ስቴጅ ነው እኛ የሚገባል። ኦኬ እሑዱን 5 ሰዓት ከምሽቱ ከመጣች በኋላ ፍላረፈች፣ ሄድሽ፣ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሀጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን። በጣም ጥሩ። 2 ሰዓት በአረቦቹን ቆጠራ ነው የምነግርሽ። በአረብ ንገሪኝ፣ ይገባኛል። እሺ ቆጣሪ ጨረስኩኝ። 3 ሰዓት ሊሆን ሲል ልጆች ስፍራ ያቀርባሉ። ስሁር የሚበሉ ልጆች 9 ሰዓት ሊሆን ሲል ማለት ነው። ልጅቱ ውስጥ አልኳቸው። ልጅቱ ስል የለችም፣ ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም
በልታለች ልረፍ ብለን ሲሉ ቀጠብና እናንተ ጋር ሁና ትቀላቀል። አሁን ጨረሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ነገሯት። ቀስቅሷት እናት ብላ አልኳቸው። አልበላም ብላን እኮ አለችኝ። እኛ ሀበሻዋ እውነት አልኳት። አዎ እሺ አታወራም የለም ምን ሆነች አልኩ። ነግራይ በቃ ትረፍ ሳም ይመጣሉ። እንደዚህ አይነት ኬስ ልጆች ይመጣሉ። ከፖሊስ ከመጡ በኋላ የመጀመሪያ ቀን ስሜቱ ኮኔክት አያደርጉም። ይሄ ምንድን ነው ማረፊያ ነው አይጠይቁ። በቃ ገብተው ማረፋቸው ነው። ለሚመጡበት መንገድ ረጅም ነው። ከ6 ሰዓት ያህል ይፈጃል። ከደማም ካርጅ ለመምጣት ማለት ነው። እሺ ቀስቅሶት አልሻቸው። እነሱ አትፈልግም አሉ። አትፈልግም አሉኝ። ከዛ በኋላ እኔ ደግሞ ለጠዋት 4 ሰዓት ላይ ወዱ ለማድረግ ሽንት ቤት ለመሄድ ማለት ነው። ክፍሌን በር ከወጣ ሽንት ቤት ነው ስላት አለችኝ። ማን አማርኛ አባይ ነሻው አማርኛ ስላት አሁን አለችኝ። እሁድ ከሌሊቱ 4 ወይም በኢትዮጵያ ከሌሊቱ 10 ሰዓት ላይ ሽንት ቤት ስሄድ ሽንት ቤት በር ላይ ቆማ አገኘኋት። ኖ ኤም አይደለም ሀቢብቴ ሌሊት በኢትዮጵያ 4 ፈጅር አይደለም ሩሄ ጠዋት 4 ሰዓት በእኛ በኢትዮጵያ በአማርኛ በኛው የጻፍሽ ከሆነ 10 ሰዓት ኤም በይና ጻፍ። 10 ሰዓት ከሆነ ሰኞ ጠዋት ነው ታዲያ። እሁድ አይደለም እሁድ ሌሊት ሰኞ ጠዋት ሰኞ ጠዋት በኢትዮጵያ 4 ሰዓት ላይ እሺ። ሰኞ ጠዋት 4 ሰዓት ላይ አንቺ ሽንት ቤት ስትሄጂ እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? በር ላይ ቆማ አገኘኋትና ሽንት ቤት ነው የምትፈልጊው አልኳት። አለች። ጂያን አልኳት። እሺ ሀደ ኮዱ ቴብላ የሆነ የተወተር ያኔ ጭንቅ የሚል የሆነ በጣም የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድን ነው አልኳት። ቁጭ በይ ብዬ መጅሊስ አለ በር አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች ማለት ነው። እናቴ መጀመሪያ እናቴ ሙታለች ነይ ቁጭ በይ ስላት አይ ረፉን መተኛት እፈልጋለሁ አለችኝ። እዚኛው መተኛት አልፈልግም ወደዛ ተኛለሁ። አንደኛው ሌላኛው ክፍል መጀመሪያ የተኛችበትን ክፍል ትታ ወደዛኛው ክፍል መቀየር ፈልጋለሁ ስትል ወደዛኛው ክፍል አሉ ሌላ ልጆችን 11 ልጅ ነበር አኮሞዴሽኑ ላይ። እሷ ስትመጣ ነው 12ኛ ቀን የተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ። ተኛው እኔ የተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት እየቀረው ያረፈድኩበት ነው። 5 ሰዓት ከምናምን ላይ ማዳም ማማ ጩኸት ጀመሩ ልጆች በርጧ ያደረጉ ጠዋት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አልጥልቅሻትና ዞሻልሻትና ላይ እናት መሞት እንደዚህ ሲምፕሊ ተመነወቅሽ እንዲ ሆኖ ምናምን ሳትያት አቀፍሻት ዞሻልሻትና ፈለገችም አለ መረገችም በቃ ዝም ታያለሽ እንደዚህ ባላ ምናወቀች እናቷ መሞታ ጨሮችም እኮ አልኩሽ ሄዳለች ወደ አላህ ነው ያለችው። እኔ የሌለችው ያላለችኝን ነገር ወላሂ አልናገርም። ምንም ማልመካላ ምንም እኮ ያስፈልግ እኔ ለማለት የፈለግኩት አንድ ሰው እጁ ላይ ስልክ ከሌለ ቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማው ነው የምትደነግጠው። ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኝኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ ስትደለት ማለት ነው። ኦኬ ሰራተኞቹ ስልክ ሀዲያዋ ስልክ አላት ሰራተኛዋ ሀዲያዋ ስልክ አላት። ለምን ለሷ ብቻ ተፈቀደ? ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት መርፋን ማረው አይደለም። አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም የራሳቸው መስመር ያላቸው ኢንተርኔት ሞል ይጠቀማሉ። ዋይፋይ እንደሌለ እኮ አንቺ ማሳየልሽ አንቺን በዳታ ነው እንጂ ጠቀምሻለሽ እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው ክፍል ገብቼ ልተኛ ስትልሽ እሺ አልሻት? አዎ ሌላ ልጆች አሉ እዚህ እኮ ሀብሻዋለች ጠጋ በይና ከእሷ ጋር አብራችሁ ተኙ ከፈለግሽ። አይ ፍራሹ ላይ መተኛት እፈልጋለሁ ብላ ከሀብሻዋም ጋር አብራ አልተኛችም ታውቂያለሽ።
ገብታተኛች በቃ ገብታተኛችን። አንቺ ወዴት ሄድሽ? ገብታተኛች ሞተች ብለው የጠሩልኛ ባንግላዴሽ እና አይ ቆይ ወይኔ እንደሱ አይደለም። መጀመሪያ አንቺ 4 ሰዓት ላይ አግኝተሻት ገብቼ ለመተኛው ፈልገው ብላሽ ሂጂ ተኝ ብለሻት አንቺ ምን አረግሽ? ወዴት ሄድሽ? እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እዚህ ወደ ክፍልሽ ተኛሽ? እንቅልፍ አልወሰደኝም። ሲጠሩ መዳም ብለው ድምፅ ሲያወጡ ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት ማለት ነው። ኦኬ አገኘሽ። ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰጥታለች። አባይነሽ ማለት ነው ለርሐማት። ከዛ ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሚ ድምፅ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ንገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ናት። ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሲሊቪያ ኡጋንዳ። ሌላ ደግሞ አንድ ሌላ ብሮንዲ ዜጋ አለች። ማን ነው ስሟ? ኤስፒሬስ ብሩንዲ። መተሻል። እሺ ኤስፒሬስ፣ ብሩንዲያ። እነዚህ 3 ሰራተኞች ብቻ ነው የጮሁት። ሄሎ መተሻል። እኛ ጋር ነሽ? እሺማ እሺ። ከዛ እነዚህ 3 ናቸው። ብሎክ አድርጊዋ እንደ የሚደውለውን ቁጥርና በኋላ አንድ ብሎክ አድርጊዋለሽ ከኛ ጋር ከጨረስሽ በኋላ። والله ما اقدر ارد معلش خلي لي رسالة نرد. مريوم حبيبتي ايش اسوي؟ والله قسما بالله معي اسمعي سيليفيا رحتي فيها مستشفى قبل كم يوم؟ ايه وديتي مستشفى؟ ايه حكومي ما يعطون. صار لي فاتورة. ما في مستشفى حكومي ما يعطون الا اي اثبات اوراق. اول سوبرفايزر. طيب هي لما جت هروب اشتكت بايش؟ ما فيني مريوم انا معي السفاره تليفون خط سبيكر. معلش انا اكثر انا اطلب بكره خروج للفالح اللي دخلت فيها المشكله انا اللي اعرفه. طيب بس جاوبي على هذا السؤال، هل هي اشتكت من تحرش ولا لا؟ هي طارت على طول جت اول رمضان جتنا. ايوه جت اشتكت من تحرش. ايش يعني؟ يا بنش زمت لا ما قالت هذا هو عشان كذا هي قاعده تقول انا سوبر. لا ما قالت اليوم طلعت. هي كانت قاعده تشتغل. شوفي مريوم هي كانت قاعده تشتغل مدام طلبتها عشان تعزل تسوي الشغل البيت. بعدين قالت البنت انا باكل. بعدين جو بينهم بين مدام وهي. اخلص منهم بكلمك. طيب انا قدرت اطيق لهن بجروب سم ችግር የለም። እንትን ያቆም ነው አሁን
ሲሊቪያ ይኸውልሽ 5 ሰዓት ላይ አንቺ 5 መዳም ብለው ጮኸው ጠሩሽ። እነማ ሩማ ባንግላዴሽ ሰራተኛ፣ ሲሊቪያ ኡጋንዳ እና ኤስፊሪየስ ብሩንዲ። ሌላስ 3 ብቻ ነው የነበሩት። ከአባይነሽ ጋር 4 ሆኑ ማለት ነው እዛኛው ሩም ላይ። ኖ አሁን ጮኸው የጠሩሽ ነው። አባይነሽማ ኦልሬዲ በሰዓቱ ሽንት ቤት ውስጥ ነው የጮሁት። የጠሩኝ የጮሁት እነዚህ 3 ሰራተኞች ብቻ ናቸው። እነዚህ ብቻ ናቸው። ለምን ያኛውም በዛኛው ክላስ ላይ ደግሞ ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች፣ ስሪላንካ 2 አሉ፣ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ። እነዛ ከኔ እኩል ሄዱ። ከኔ ጋር ሞት የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም፣ ቆሙ። እሺ ማን ነው መጀመሪያ ቤት በርክቶ ያያ ሰው ማለት? ሩማ እንትና ማለት ባንግላዴሿ። አዎ እሺ። ከዛ ኡኡ ስትል ሁላችሁም መጣችሁ። አዎ እሺ። ከዛ አንቺ መጀመሪያ ምንድን ነው ያደረግሽው? ደረስኩኝ። ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እና ድናት ነው ያልኩት። እሺ በቃ ሳይ አይኗ ግልብጥ ብለዋል። ኬፍ ሌሽ እንዴት ምንድን ነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማማ እድሪ። ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንደ የተንሸራተተችበት እንደ የውሃ ምልክት አለ፣ የመንሸራተትን ምልክት ያለ ላይ የብርጭማው ማለት ነው። ምንም ድምፅ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን እናንተ ቆማችሁ ታሷታለች በት እየሄዳችሁ ነው። ወደ አሰሬ እነሱ ሄየኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። ከዛ ወደ አሰሬ ጋር ደጋግሜ ብደውል አላነሳም አለኝ። ወደ ማን ደወል? ወደ ሹፌሩ ደወልኩኝና ፕሊስ ድረስልን ችግር አለ አልኩት። በጣም ቶሎ በፍሱም መጣ። ፖሊስ ማለት ነው። ማናችሁ እና ትርፋት ሰውቷ ላይ ቆታ ለማለት ነፍሷ ልጁም ነበር እና ትርፋት ማትረፉን ይሄዋ አነሱ እኮ ሴቶች እኮ በዛ እየሰሩ እየደነቁኝ እየደወልኩ ነው። እኔ የለም እኔ እየደወልኩ ነው። ሰዎች ሙስሊም ቪዲዮ ነው የሚጠው ወይስ አምቡላንስ ነው የሚደውል? ማም እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ታነሳ ስቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽ መጀመሪያ ሾፌ እነሱ። አዎ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየውን መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊንግ ገቡ እኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውዬው ተደጋግሞ የተደወለበት ከመደወል አምቡላንስ ጋር መደወል አይቀርም። ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ፣ አንዴ ቆይ ቪዲዮ ነው አንዴ ቪዲዮ ነው ማንጋት ቪዲዮን ክፈቷ። ሀዲያዋ ስለ ሀዲያ አራዳ ሁሉን ነጥብ ያስሉ አንዴ እነዚህ ሰዎች ኢትዮጵያውያን ናቸው። ደክሞኝ ቀደም ብያለሁ። አንቺ ባላ የሆነ ነገር እንትን እንዳይል እነዚህ ሰዎች ቪዲዮ ላይ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን አረብኛ ነው። እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ቢላ ዘጋጅቶ እዛ ባለ ምንም ነገር ተፈልጎ የመጣ ነገር የለም እኮ ነው። ሙባረክ ደቂቃ ተዘጋጅቶ እኮ ስሚኝ፣ አንድ ነገር ቢላው እኮ ተዘጋጅቶ የመጣ ጂቢሲኪ ተብሎ ሰከንደል ጠይብ ደቂቃ አሁን ስማኛ። ጂቢ ስኪን ያለችው እኮ አለችው ሽቶነት ገም ለማለቀቅ ነው። እኛ ተመቅጥ ይሄ ግን አንቺን ራሱ መዲና አንቺ ይሄን ነገር እንዴት ነው ሲክ ተብሎ ተዘጋጅቶ ነው ገቡበት ሲባል እንጂ ፈልጎ ሽልጋት ያለበት ተሯሩጣው ምናምን አይደለም። እዛው በዛው ቆይ አንዴ ከፈተው ላይ ፈርደም ነገር ግን ኦሮምኛ መስሎኝ ነበር። ስኪን ቢለው ብቻ ነበር አላዳመጥኩም። አዎ ግን እንትን ነው ብለዋል። እንትን ነው ምንድን ነው ስሙ ሀቢባ ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኩ በጣም ቅርብ ነው ከሽንት ቤቱ አጠውዛ መጥበካችሁ
ሚውሽና መዲና አጠገቧ እያወራት ነው። እኔ በጣም ነው የሚያስጠላኝ። ቤቱ ቅርብ ነው። ኩሽናው በጣም ቅርብ ነው። በዛ ያህል ፍጥነት እኮ አይደለም። በደንብ አድርጎ ሚዩት ያድርግና ድምፁ እንዳይረብስሽ። ና መዲና ቪዲዮ መጀመሪያውኑ ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ እሺ ችግር የለውም። የቢላው መቆየትና መዘግየት መፍጠን አያከራክረንም። ኦኬ እሱን ተዉትና አሁን የኔ ጥያቄ ልጅቷ ቁጭ ብላለች ተንበርክቶ፣ የቁም አይደለም፣ በጣም ቅርብ ነው የማሞቂያው እንትንና እሷ የተቀመጠችበት ቅርብ። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ። ሙባረክ ድምፅ ጠፍቷል እኮ ሙባረክ ድምፅ ከየለም እኮን። አይ ሚዩት አይደለም ግን ድምፁ አይሰማም። ምን ሆኑ ነው? ሙባረክ አይሰማም። አሁን መጣ ድምፅክ። ማይክህን አፍነኸው። ይህን ሰብሬ ላሳያቸው ወይ በግራ እጅ ማለት ነው። ይህን የምታክል ከ50 ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ ይሄ 50 ኪሎ ደግሞ እሱ ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ ሻርፕ እዚህ ላይ አስራ። ወላሂ ውሸት ነው ውሸት። መዲናም ሀቁን ተናገሪ። ይሄን መቀበል ስላልቻልኩ ነው መሀል ያገባውን ማለት ነው። ምን ነው ሁላችንም እኮ ማሞቂያ የእናንተ ማሞቂያ ሳውዲ አረቢያ ያለ ማሞቂያ ጣራ ላይ ነው፣ ጣራ ላይ ነው ያለው ማሞቂያው የእናንተ ጋር መዲናዬ። ይኸውልሽ ቅርበቱን አይተሽዋል አይደል እናቴ? ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ። አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት። እሺ እሺ። አሁን እንደሰማሁት ከሆነ በዛ ሰዓት ያንን ነገር ቢለዋ ስጪኝ ምናምን ያሉት ሁለቱም የሉም እናንተ ጋር አይደለም፣ ተሸኝቷል። ያለችውን ነው ወደ ተሳካለች ሰብቻታለሁ። አንድ ጥያቄ ጠይቀት። ምንም አልናገርም። ለምን ስሜታዊ ስለሆንኩ ማለት ነው። መዲና ተጽፎ የመጣልሽ ወረቀት ውክልና ኦኬ እንደሰማሁት ፋሻ እጇ ላይ ያደረገችው ወደ ሀገሯ መሸኘቷን ሰምተናል። እስቲ ለእኛ እንድታስረጅ የምንፈልገው አንቺ በቦታው አልነበርሽም፣ ታነቀች፣ ገደለች ራሷን ያልሽ እንዴት ልታምኛቸው ቻልሽ? ገለው ከሆነ እዛ ጋ ያስቀመጧት ትነግሪናለሽ? ለዚህ ለምንስ ወደ ሀገሯ መሸኘት አስፈለገ? እንዳትያዝ ነው? እሺ እቺ ፋሻ የተጠቀለለባት ልጅ ኢንኬዝ ታማኔ የመጣችው ወደ ሀገርችበት ጉዳይ ከቢሮና ከእሷ ጋር በመሄድ በጠየቀችው ፈቃደኛነት ነው። የእሷን ኤጀንቷ ላይ አምጥቼ ገብታ ልታናግረን ልታውራ ትችላለች። ችግር የለውም። እሷ ከእነሱ ጋር እኮ አላደረችም፣ ከእሷ አልተኛችም። እንዲቀጥታ መጀመሪያ ያየቻት ሩማ የምትባለው ናት። ከዛ በመቀጠል ሲልቪያ ናት። ሩማ ሽንት ቤት ልትሄድ ተቀምጣ ነው የጠበቀችው። እችኛዋ አሁን አሻረገችው ናት፣ ስትቆየ ናት። እኛ ሄድና ገባኝ። አንቺ እዛ ጋ ያለሽም እኮ እዛ ቪዲዮ ላይ የለሽም። እኔ ቪዲዮ ላይ የለሁም። የለሽ ለምንድን ነው? እኔ እንደሚመስለኝ ግን የገደሏት እነሱ ናቸው፣ እናንተ እየደበቃችሁ ነው። ወሬበር አንቺ እንኳን ከሌለሽበት እኔ ያ ነው የሚታየኝ። ለምን አንደኛ እንደዚህ ሰው ሞቶ ሰው ሞቶ በዚህ ላይ ሬሳውን መጀመሪያ በቢላዋን የምትቆርጠውን ቆርጣ ያወጣች ሴትዮ ይሄ ኬስ ሳይዘጋ እንዴት ወደ ሀገሯ እንድትሄድ ፈቀዳችሁ? ያ ትልቅ ጥያቄ። ወደ ሀገሯ መሄድ የለባትም። ምክንያቱም አንደኛ መቀበል አንፈልግም ማለች ገባኝ። ግን ከእሱ ሀሳብ አንጻር ነው እኮ አየሽ፣
ከሄደችም እያሸሸች ነው ማለት ነው። ይህንን ጉዳይ የፈጸሙ አሉ ማለት ነው። እኔ አንዱን እሱ ነው ያልገባኝ። ሁለተኛ እች ልጅ ማን እንደሆነች አላወቁም። እንዴት ማንም መንገደኛ መጥቶ እናንተ ጋር ጠፋው ቢል ግቡ ትላላችሁ ማለት ነው? ምክንያቱም እሷ መሆኗን አላውቅም ነበር። ብዙ ጠፍተው የሚመጡት ማንም ቢጠፋ ሲመጣ ፓስፖርቱም ምኑም ኮንፈርም ታደርጋላችሁ፣ ማን ሰራተኛ ጋር እንዳለ ማዳለ። ስደውልልሽ መሞቷን እንኳን አልነገርሻትም። ያቺ ሴትዮ መያዟን ነው የምታወራው፣ መያዟን ነው አላወራሽላትም። ጭራሽ አፕላይ አድርጊ ወይ ጠይቂ ነው ያልሽው። ይሄ ሴንስ አይሰጥም። ትክክለኛው ነገር እዚህ ጋር ድብቅ። ለምን የነገረችሽ ለት ፖሊስ ይዟታል ያልሽ፣ ፖሊስ ይዟት ኮንፈርም ካደረገ ፖሊስ እንግዲህ ፖሊስ ጋር አፕላይ ስታደርግ ኢቃሟ ምና ዋሬቨር ያላትን ነገር ይጣራል። ያ ፖሊስ ነው እና ያመጣት ወይስ ጠፍታ ነው የመጣችው? አየሽ እዛ ጋር ፖሊስ እንደዛ ከሆነ ይሄ ነገር እንዴት በዛ ፍጥነት ይቻላል? የሆነ የተደበቀ ነገር አለ። ሁላችን ጥያቄ ከጠየቅን ማለት ነው። ለዚህ እኮ ነው ችግሩ። አሁን ስለሚጠፋባት አንቺን ነው የምጠይቀው። ሀቢባ የምነግርሽ ነገር ማስታወስሽ ነገር ማለት ነው። ሁሉ ነገር ቀርቶ ራሱ ማለት ነው። አሁን እውነታን ነው እየተከራከርን ያለ ነው ማለት ነው። ሁሉ ነገር ቀርቶ ራሱ ለእሷ የመጣላት ውክልና እንድታስቀብር ነው ወይስ እንድት ወደ ሀገር ላይ ከመራችን በፊት ቪዲዮ ቀራሱ ደግሞ ሶስት ከሷ ጋር ያወረዷል። ቪዲዮ ቀረጸው ማን ነው? አዎ ቴንኪዩ። እሺ የመጀመሪያው ስቴፕ እነሱ አንቺ ወጣሽ ሻርፑ ላይ ሻርፑን በቢላ እየቆረጡ እያወረዷት አስክሬኗን። ከዛ አንቺ ውጪ ለሹፌሩና ለከፊልሽ ለስፖንሰራችሁ እየደወለች ነበረ። ከዛ ደውለሽ ማን መጣ መጀመሪያ? ሹፌርና አሰሪሽ መጡ ወይ ፖሊስ መጣ? ማን መጣ መጀመሪያ? ሹፌር ደረሰ፣ ቅርብ ነው ቤቱ። እሺ ላይ ደወለ። አምቡላንስ ከፖሊስ በፊት ደረ አምቡላንስ ከሹፌር ማነው አምቡላንስ? እኔን እየደወልኩት ሲጠራጠኝ ላይ በጣም ጥሩ። እሺ ፖሊስ ላይ ሳመለክት የእስሓፍ ቁጥር ብለው ወደ አምቡላንስ አስተላለፉኝ። እዛም እስሓፍ የተባሉት አምቡላንሶቹም ደረሱ ቶሎ። እስሓፍ በአረብኛ በአረብኛ አምቡላንስ ነው። እሺ ደረሱ። እነሱ መረመሩ፣ ወረዱ። መርምረው አስክሬን ምረው ፖሊስ ይዞት ሄደ ወይንስ ፖሊስ ፖሊስ ይዞ ወዴት የወሰደው አስክሬኑ? ወደ ሆስፒታል ነው የወሰደው። ኪንግ ካል በጣም ቪዲዮን የቀረጸው ነው። እኔ ከስልካቸው ላይ ነው ያየሁት። እኔ ስልክ እንደዚህ ይዞ ሲቀርጽ ያየሁት ሰው የለም። ፊሊፒኒዎች ሊሆኑ ይችላሉ። በሰዓቱ ማን የቀረጸው? ማን ስላለ ሽንት ቤት ውስጥ ቢላ ስታቀብል፣ አንዷ ቢላ ስታቀብል ነበር፣ አንዷ ቢላ ስታቀብል ነበር፣ አንዷ ደግሞ አቡ እንዴ እንደ ፊልም እንደምናየው አይደለም። ሰው የሚያክል ነገር ሞቶ ያለ ድንጋጤ፣ ጩኸት፣ ለቅሶ ሁለት ነገር ቶማ ያለላችሁ እናንተ ናችሁ። ሰው የሚያክል ነገር ሞላችሁ ቁጥላችሁ ከመት እንጂ ሁለት መጀመሪያ ፖሊስና አምቡላንስ ነግራት ሳትነግሯት እንዴት ለካም? ቆይ አንድ ሰው አስክሬን የሚያህል ነገር እኔ የእናቴ ልጅ በፊት ለፊት ብትሞት ደፍሬ አልነካትም። ደፍሬ ገመዱን ለመቁረጥ አልታገልም። ፖሊስ እጠራለሁ እንጂ አልነካም። እነሱ እኮ አንደኛዋ እጇ ላይ ፋሻ ነው። ኦኬ አንደኛ እኮ ፌስት አለው ምናምን አርጋለች እጇ ላይ አሻራ እንዳይመ ያንን ሞመንት እንኳን እንዴት አሰቡት? እንዴት መጣላቸው? በዛ ድንጋጤ ያንን ቪዲዮን የቀረጹት ይሆናል ማውራት እኮ ስለማልፈልግ ነው። ልጆች ሙሉ ቤት አለ ማለት ግድ ካልሰጠሽ አንቺ የሰው ነፍስ ከጨነቀሽ ቪዲዮ የቀረጸው አካል ማን እንደሆነ እንዴት አታውቂም? እዛ ቦታ ላይ እያለሽ ፖሊስ ሁሉንም ሰበሰበ። ስልክ የማን ስልክ ላይ ነው ያገኘሽው? እሺ ቪዲዮን የማን ስልክ ላይ ነው የተገኘው? ፊሊፒኒ ነበረች። ፊሊፒኒ ስሟ ማን ነው? ወላሂ ፊሊፒኒ በሚለው ግልጽ ነው ስንጠራት የነበረው። ፊሊፒኒ በሀገሯ ነበር ብጠራት በሀገሯ ስም ይዳል እና በፊሊፒኒ በሚለው ነው የምንጠራቸው። አለች ከቢር በሚላቸው ነው የምንለየው። ሰጊር ከቢር በሚለው ነው እንጂ የምንለየው ሌላ አላውቅም። ፊሊፒኖ አለች ሄዳለች። ኧረ እና ይሄ እኮ ታዲያ ማስረጃን ማሸሽ ይባላል እኮ። ገመዱን የቆረጠችውም ሀገሯ ተላከች። ከምን የውልች ታሬ ሰው ገና ሳይደርቅ ቪዲዮ የቀረጸችውም ወደ ሀገሯ ሄደች። እዛ ተቀመጡ ያልጆቹንም አድራሻ እኮ እኔ ልሰጥሽ እችላለሁኝ እኮ። በምን በኩል ነው? እንደምን እዛው ሳቢለወጡ ከሳውዲ በዚህ ፍጥነት ልጅቷ ገና ሬሳዋ ሳይደርቅ ለምን ሄዱ? ያ መበተን የሌለበት ኤጀንሲው ነው። ልክ ነሽ። ትክክለኛ አግባብ ያለው ጥያቄ ነው እየጠየቅሽኝ ያለው። ኤጀንሲውን ይህንን መጠየቅ የሚችለው ኤምባሲ ነው። ኤምባሲ ጋር ኢንፎርም ካደረጉ በኋላ ሴትዮዋ እንደገና በ12 ቀን ልጅቷ በሞቶች በ12 ቀኗ ኤምባሲ ደውሎብናል ብላ
ለእኔ ኤምባሲ የደወለባቸውን ቁጥር ላከችልኝ። እኔ ጋር መጀመሪያ ስትደውል ሳላነሳላት ስቀር ሌላ ስልኮች ደወለች። በሌላ ስልክ ደጋግማ ደወለች፣ በቢሮ ስልክ ማለት ነው። ረመዳን ተፈተዋል፣ ቀን ነው ይመልሳሉ ስልክ ነው። ከዛ ባይነሽ እኮ ሞታለች ስትለኝ፣ አዎ የዛኔ የደወልሽልኝ እለት እኔ እሷ መሆኗን እኮ አላወኩም ነበረ። ደጋግሜ እየጠየኩሽ አላወኳትም። ሌላ ቦታ ሄድሽ? ቆይ ያለንበት ቦታ ላይ ነን አሁን። ከዛ አምቡላንስ መጣ። አምቡላንስ እና ፖሊስ አስክሬኗን ይዞ ሆስፒታል ሄደ። ከዛ ምንድን ነው የተፈጠረው? ገባ እኛን ማጣሪያ እስኪያደርግ አሻራ ሰጥቶ ሁሉ ነገር ያለ አንድ ሁለት እያደረገ ሁላችንን ማስወጣል። ወስዶ መረመራችሁ? ፖሊስ ወሰደና መረመረ። ፖሊስ ጣቢያ ወይስ ተመለሳችሁ የዘኑለት? እንደ መረመራቸው አላየሁም። እኔ ግን መሄዳቸውን ለእኔ የነገሩኝ። እኔ ከመጀመሪያ ከሚወጣው መኪና ጋር ወጥቻለሁ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና። እሺ፣ በሁለተኛው ስንት ይሆናሉ? ኦልሬዲ አኮሞዴሽን ያለው ሁሉ ነው የሚወሰደው መቼ ማለት። ስለዚህ ስንት ናችሁ አጠቃላይ አኮሞዴሽን ውስጥ? 11 ነበሩ። 11 አንቺና 5 ልጆች በመጀመሪያው መኪና ሄዳችሁ። ኦኬ፣ አንቺና 5 ልጆች በመጀመሪያው የፖሊስ መኪና ከሄዳችሁ፣ በሁለተኛው የፖሊስ መኪና ደግሞ ሌላ 6 ሰው በሁለተኛው መኪና ደግሞ 6ታችሁ ሄዳችሁ። በሰዓቱ ወዲያው የዛን ሰዓት ተከተሉ ብሎ ንቁ ፖሊስ ይዞን አልሄደም። በሩ ተዘጋና ሄዱ። ጥበቃ 2 መኪናዎች የሰው ፖሊስ መውረድ የዋና በር መውጫ ላይ መኪናዎች አሉ። ከፈጡር ሳላት ከኢፍጣር በኋላ ይዛችሁ ነው ብሎ ሄደ። መኪና መጣልን። መኪናው እየሄደ ከኋላው እየተከተልን ሄድን። ከኢፍጣር በኋላ ማንም እንዳይወጣ እንዳይገባ ፖሊስ ቁሟል። በትክክል እሷ ስንት ሰዓት ላይ ነበረ ሞታ ያገኘቻት? ጠዋት 5 ሰዓት፣ ሰኞ ጠዋት 5 ሰዓት ላይ 5 ላይ ሞታ አግኝታችኋት ፖሊስ መጥቶ አስክሬኗን ወስዶ ምናምን እናንተ እስከ ፍጡር በኋላ ድረስ ቢሮ ውስጥ ቆይታችሁ ከፍጡር በኋላ እስከዛ ድረስ በፖሊስ በሩ እየተጠበቀ ማናችሁ ምናቱ በኋላ ሳቢያ ሄዳችሁ ለጥያቄ እንደዛ ነው። ኦኬ እሺ። ከዛ ምንድን ነው የጠየቋችሁ? ከልጅቷ ጋር ግንኙነት አለ? ጸብ አለባችሁ ወይ? ታውቋታላችሁ ወይ? የተነጋገረችው ነገር አለ ወይ? እኔ አስወጥተውኝ ከእሷ ጋር የተነጋገረችው ነገር አለ ወይ ምናምን ብለው እነሱም ማጣሪያ ያደረጉ ምንም ነገር እንደሌለ ልጆቹ ጋር ተነጋግሮ ያው አሻራ መስጠት የሚሰጠውን እየሰጠ አሻራ እያደረገ ሸኘ። እኔ በሰዓቱ የተቀመጥኩበት ሰዓት በእኔ ሽፍት ላይ ተቀብላ ተቀምጦ የመረመራት እየጠየቃት የነበረችው ባንግላዴሽ ናት። በራሷ ዜጋ አስተርጉሞ ጠየቀ፣ መረመራ፣ ሸኛት። መጨረሻ ላይ ስትል አድርጎ እኔን አወራኝ። ኦኬ፣ ከ12ታችሁ አኮሞዴሽን ውስጥ ካላችሁ ስንታችሁ ናችሁ ኢትዮጵያውያን? 2። አንድ አንቺና ሌላ ማን? ሀዲያ ወላይታ እንደዚህ ዜግነቷ ብሔሯ አንድ አንቺና አንድ ሀዲያዋ። በቃ ሌሎቹ 10ሩም ሌላ ዜጋ ናቸው። ከሞተችው አባይነሽ ጋር 3 ኢትዮጵያውያን ናችሁ። ኦኬ እሺ። ሀዲያዋ አሁን አለች? ኦኬ እሺ። ቢሮ ውስጥ ካሜራ አለ? ካሜራ አለ። ኦኬ። ስለዚህ ሽንት ቤት ውስጥ ብቻ ነው የሌለው። ሽንት ቤት ስትገባ ብቻዋን ትግባ፣ ማን ይዟት ይግባ፣ ካሜራ ማየት ይቻላል። ፖሊስ አላየም ካሜራ? ሽንት ቤት ካሜራ የለም እኮ። ሽንት ቤት መሄጃ መንገዱም ላይ ካሜራ የለም። ጋይስ ተቋርጠናል። ኔትወርክ ተቋርጧል መሰለኝ። ኮፒ ሊንክ አድርጉ ውዶቼ። ይሰማል አለን። ኦኬ እሺ። ፖሊስ ካሜራ ላየም። ኮሊደሩ ላይ ሽንት ቤት ስትገባ ብቻዋን በሰላም በእግሯ ተጉዛ ራሷ ናት የገባችሁት? ሰው እየጎተተ ይዟት የገባው ምናምን ካሜራ ላየም ፖሊስ? ካሜራ የለም። ሽንት ቤት መግቢያው መንገድ ላይ ካሜራ የለበትም። ታዲያ ካሜራ ያለው የቱ ጋር ነው? ካሜራ ያለው ደረጃው ላይ፣ ሳሎን ቤት ላይ
እና አንደኛው ለመጨረሻ ጊዜ ካሜራ ላይ የምትታየው ለመጨረሻ ጊዜ ሟች አባይነሽ ካሜራ ላይ የምትታየው የቱ ጋ ነው? ሳሎን ነው? የቱ ጋ ነው? ካሜራ አልፈተሽም? የሚተኙበት ክፍል ላይ ካሜራ የለም። የተኙበት ላይ ፈትሹ። የቱ ጋ ለመጨረሻ ጊዜ እንደታየች አያሳይም? ቤቱ ሲጀመር እኮ መጀመሪያ ካሜራ አልገጠሙለትም። ካሜራ እዛ ጋ የለም። አባይ ማግቱ ካሜራ ገጥሙለታል። ለምንድነው በማጋሞቶች በኋላ የሚገጠመው? ሌላ አይነት ችግር እንዳይፈጠርበት የራሱ ጀንት መልስ ይሰጣል እንጂ ምንም አላላችሁም እስከ ዛሬ ያለ ካሜራ መኖራችሁ። አሁን ካሜራ አለ ቢባል ምን ዋጋ አለው? ከሞተች በኋላ ላይ የለም። አሁንም በመጣንበት አኮሞዴሽን ላይ ራሱ ደግሞም ሲገጥም በደረጃ ኩሽና ሎን ቤት ላይ ነው ያደረገው። እሱንም እኮ እንትና ከተማ አባይነሽ ከሞተች በኋላ ነው የተገጠመዋል። ይሄኛው አኮሞዴሽን ደግሞ የመጣ ነው ቅርብ ነው። ገባሽ? አባይነሽ የሞተች ጊዜ ገና ቅርብ ነው ለኛ ወር እንደዛ አካባቢ ቢሆን ነው። ከዛ በፊት አይደለም እኮ። ቅድም ይኸውልሽ ካሜራ ቤት ውስጥ አለ ስንልሽ አባይነሽ በሞተች ሰዓት አልነበረም፣ ከሞተች በኋላ ነው የተገጠመ ነበር ማለት የነበረብሽ። ገባሽ? ይሄ ሁሉ ድካም እንዳለቅም። ስለዚህ አሁን አንዴ ቦታውን ልታሳይን ትችያለሽ? ሽንት ቤቱ ካሜራ ማግኘት አለበት። እሷ ግን በዚች አጭር ቦታ ላይ ቁጭ ብላ ነው ታነቀች እያሉ ያሉት። ይሁት እዚህ ላይ ያሰረች ሻርቷል። ከዛ ውረጅ ውርድ አድርገሽ መሬቱን አሳይን። ርቅቱን ትንሽ ራቅ በይ መዲና፣ ወደ ኋላ ሁኚ። ከዛ ቦታውን አሳይ። ሻርፑ ታስሮ የነበረበትን ቦታ ቪዲዮ ላይ ያየነው መዲና። አንቺ በሩ ጋር ቁሚና እኛ ርቀቱን በአይናችን እንገምት። አንቺ ወደ ኋላ ሁኚ። ከቧንቧው መሬቱ ድረስ ምን ያህል ርቀት እንደሆነ በአይናችን ለመገመት እንዲመችን ራቅ በይንና ካሜራውን ሳታንቀሳቅሽ ቁሚ። ወደ ቧንቧው አሳየንማ። ምን ነው ማይገመት አንድ ቦታ ላይ ቁሚ ማሬ። ከዛ ካሜራውን ዝቅ አድርጊው። ከቧንቧው ሻርፑ ታስሮበት ከነበረበት መሬቱ ድረስ ምን ያህል እንደሆነ እንድናውቀው አውቃ ነው ጋይስ። አሁን ይታያል። አይታየንም። መዲና አንቺ አትንቀሳቀሺ፣ ምንም አታውሪ። አንቺ ብቻ ካሜራውን እምልሽን አድርጊልኝ። ቧንቧው እያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንደያዝሽው ወደ ኋላ አሁንም ወደ ኋላ በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው። መሬቱን እንየው። አውቀሽ ነው ግድግዳ የምታሳይ? ኖ ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ጋይስ መሬት ይቅርታ ላግዝሽ። መሬት ታሳየኝ ፈቃደኛ አይደለችም። እኔ ስልኩን እንድገምት በአንድ እጇ ካሜራ ይዛ እጇን ታሳለች። ይታያል እኮ ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን ይኸው። እኔ ራሴ ሹፊ ቁመቱን ገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይቻል? እኔ ላስረዳሽ ነው እኮ የገባሁት። በዚህ ልክ ግልጽ እያደረኩኝ እየነገርኩሽ ያለሁት እንጂ እኔ እኮ ልጅቷ የተቀመጠችበት ከዚህ ነው የወረደው። ያልኩሽ እኮ እናቴ አንቺ ቁሚ። ምን ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ሆነው ፊቷ ወደ ግድግዳው ዞሩ።
ነው ቪዲዮ የቀረጿት ሞታ አገኘናት ብለው። እንዴት ነው የሚያሳምነው? ይሄ ቦታ እዩልኝ እስኪ። ቧንቧው ላይ ሻርፓን አስራ ራሷን ለማዳን ከመዳም ቤት የጠፋች ልጅ ሰው ራሱን ለማዳን መዳም ቤት ልትገደል መዳም ቤት ሊገሉላነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው ብለው ማዳን ከመዳም ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስትደርስ ራሷን አጠፋች። ለዚህ እዛው መዳም ቤት አይገሏትም ነበር? ለምን ራሷን ነብሷን ለማዳን ቢሮ ትመጣለች? ከዛ ቢሮ እዚህ ጋር በዚች ጠባብ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፓ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦች የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው? ይሄ ማንም ህፃን ልጅ ይሄ ሊነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ። አሁን ቪዲዮ እጃችን ላይ ነው፣ ማየት ትችላላችሁ። ቁጭ ብላ ሙባረክ አንዴ ቪዲዮ ትፈታው ራሱ ነው አይደለም የሚለው ልቡዬ። አትሊስት የሰው ልጅ የሚታመን ነገር ያወራል። የማይታመን ነገር እንዴት ነው የሚነግሩን? እዚህ የሰው ነፍስ እኮ ነው፣ የድመት ነፍስ አይደለ፣ የውሻ ነፍስ አይደለ። የሰው ነፍስን የሚያህል ነገር ቁጭ ብላ በስስ ሻርፕ ራሷን አንቃ ገደለች። ከዛ እነሱ ደግሞ ሻርፑን በቢላ ሲቆርጡት ቪዲዮ ይቀርጻሉ። ሰራተኞቹ አኮሞዴሽን ውስጥ ያሉት ላይክ ነቲንግ ሀፕን እህታችን ሆና ቦታው ራሱ አይደለም የሚለውን እናተያየው ከሽንት ቤቱ ጋር ሽንት ቤቱ ጋር ያለው ራሱ አጣውት እኮ እዚህ ላይ አሁን እሷ ጋር አጣውት ሲመጣ ኖ በፍጹም ሽንት ቤቱ ራሱ ነው። ሽንት ቤቱ ራሱ ይመስለኛል። ከላይ ያለውን ገመድ ከላይ ያለውን ገመድ ቆይ ንጉሱና መኩ ድጋሚ ይገባሉ። በትልልቁ ላልባችሁ ሁለታችሁ እኔ በትንሹ ሉንና ሁለታችሁ አንደኛው የሆነ ነጭ ገመድ ከላይ በደንብ ይውልኝ የተበሳ ነገር አለው። እስቲ አሁን አሳየን። አንዴ ሽንት ቤቱን እዩት ጋይስ፣ ራሱ ነው ያሳድግኝና ከእሷ ጋር ነው መዲና ትንሽ ራቂ ማሪ። ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፍ አድርጊ። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ፣ እንትን ቱቦ ነገር ቧንቧ ነው፣ መዝጊያና መክፈቻ። እዚህ ጋር ነው ጠፋሱ። ቀዳዳ አይቻለሁ። ጋረጃ ብቻ ነው ተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ያው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ጋይስ ራሱ ነው። ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ልቻለሁ ለህዝቡ ልቻለሁ። ይሄም ራሱማ እንትን ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃልሙት። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፕ አንቃ ገደለች። ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ትሰሚያለሽ አይደለ? ማነሽ ሙባረክ መዲና? አዎ እሰማለሁ። ቆይ ለአንቺ ሊፈትልሽና ለሀቢባና ለህዝቡ ፍቺ የሚወጡላቸው አፈትርኩም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ሂሞ ላይ ደግሞ መከረኛ ሂሞ። እሺ
ኪችኑ ከሽንት ቤቱ ምን ያህል ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው እንዴት ነው ማስተካከል የሚቻለው? እሷን ለማተለቅ እንዴት ነው የምችለው? ጋይስ ሪንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ሽንት ቤት እስኪ ስንት እርምጃ ነው? የዛ ለበፊት ነው ቢላ ያመጡት። ይኸው ርቀቱን ላሳይሽ እንደዚህ። ኦኬ ኪችኑ ኦኬ ወጣ ሄዳ እስኪ ይኸው ለሳሎን ኦኬ ሳሎኑን አልፈው ለሁሉ ተጉዘው ርቀት እኮ የለው። ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጥ ቢላ ብሎ ከዛ ሰራችሁ ከዛ ኮሊደር አልፋችሁ ነው ሽንት በጣም በሩጫ ፈትላትና መዳም ቤት እያለች ልጅቷ ልትገደል እንደሆነ መዳም ቤት ልትገደል አንዴ ተረጋጊና ቀስ በይ ተረጋጊና አዳምጥ። የሟቿን ድምፅ ማለት ነው። ብስሚላ ተረጋጊ። ድምጿ አይሰማም። በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድትተረጉሚልን ኦሮምኛው ሙባረክ አይሰማም እኮ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይኸው የተጨነቀ ድምፅ ነው። ካሜራ እየሁን ወላሂ ካሜራ ባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይኸው እንዴት ነው ከፍ የሚደረገው? አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ ኦኬ እኔን ኢሞ ላክልሽ። አንተ እኔ ሀይል በልክ በራሱ ዋትሳፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ ሀይበኝ ይጨንቅሻል ካላዳመጥሽው በስተቀር። ሁኔ በስፒከር ከፍተዋል። በጣም ጥራት ያለው ኢሞ አለሽ? ለአንቺም ልክልሻል እያዳመጥሽ እንደሷ ያዳመጠች ለብቻዋ ብተረጉምልን ማን ያምናል እንዴ? ከፍተዋል። ሟቹ ያችው ልገድለው በቃ ልጅቷ ትናንትናም ታማለች። እሷን አጠብዬ አስታለች። ፕራይቬሲ ይዝግ ስለሆነ አንድ ሁለት ሶስት መጣልሽ መጣልሽ። ቆይ ተረጋጋ። እሺ
ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። ሀቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገር ያለች በደንብ እናገራለሁ። ከአሰሪዎቿ እጆታ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች። ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፋም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከእነሱ ቤት ወጣ እናንተ ጋር መጣ። ከእነሱ ጋር በምን ኬዝ እንደመጣች እኛ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞት እንደው መኩ ግን ግሬ ከለ ነው። አይ ቲንክ ከቲክቶክ ወጣ ድጋሚ መግባት አለበት። ዩቱብ ወይም ፌስቡክ ከፍተክ እንደ አዲስ ግባ ሪፍሬሽ እንዲያደርግ። ኢንቪቴሽኔ እየደረሰክ አይደለም፣ ግሬ ሆኗል። ከእሷ ጋር መጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ። ከዛ ፖሊስ ይዙታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ በኋላ የቀጠለው በሞቶች በ12ኛ ቀኗ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንደ አዲስ አበባ ያለ ቢሮ ለአዲስ አበባ ላለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ እንትን ነው። ፖሊስ ጣቢያ ቦታ ላይ የተመለስኩኝ አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ለቪዛን ወደ ሆስፒታል ሄድን። ከሆስፒታል ሁኜ የአዲስ አበባ ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላክለት ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው። ኦኬ ጥሩ እሺ። ታዳምጥልኝ ላይ የምትቆሚው መዲና ለመሀል ላይ እያቆምሽ የምትቀድቃ ነገራችን ማሬ ሳታቆሚው ዳይሬክትሊ እየሰማሁ ማን ነው የሚንሾካሸከው? ነው ቮይሱ ነው የተላከው። ጥሪዋ ቮይሱ እኔም ብከፍተው ልሰማ አልቻለም። የፎቶ የጆሮ ቅርታ
ላላላላላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን መኝታ ቤቴን ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን ገላታለን ሲሉ አባቸው ጾም ይፈታና እያለ ነው። ፈታለች እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰጥታ እዚህ ጋር መታ ተንበርክካ ወንቧ ላይ ይራጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡ ተዩ እንዳንተ ሀሳብ ሹፍ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክል ፍርድ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ እኔ ራሴ ነው እንደ ሙባሪክ ከሞቱ በኋላ ያለውን አቢባት አናግርሽ መዳም ገላት እናንተ ጋር ከመጣቻትም ንገሩን እውነቱን። እናንተ ደግሞ ከገደለቻት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ የለችም። ለምንድን እንዳለው የምትይው አንቺ ራስሽ እኮ ሞታ ተንጠልጥላ እየሆነ እንጂ ያልሽው ስትሞት አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ሙቤ ስላለው አጥቢያ የለሽም። ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድን ነው እንደዛ የምትናገሪው? እና በቦታው ላይ እንዳለው አጥቢያ አይደለሽም፣ የለሽም። እሺ ወንድሜ ሰላም እንዴት ናችሁ? እንዴት ነሽ? እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር። 3 ወር ሙሉ ስራ የለም? አይዞሽ ካለሽ ስልክ የለም፣ ዋይፋይ የለም። እና ቤተሰብ ጋር ካወራሽ ስንት ጊዜ ሆነሽ? ለ3 ወር 2 ነው 2 ቀን ለ3 ወር በቀናሻል ቤተሰብ በሞላልሽ ሴም ካርድ ነሽ? ሴም ካርድ ቤተሰብ መደወያ ካርድ ነው ችግርሽ ወይስ ሴም ካርድ የለሽም? አይ ዋይፋይ ኬዝ ነው። ስልክ እጅሽ ላይ ካለ ጊዜ ሆነኝ 2 ጊዜ እናሲዝን እናንቺ 2 ወር ሆነኝ ተደወልኩ ነው በምን በአንበሳ ኦኬ። እና ሁለት ቀን ደውለሻል?
እውነትን ሳይዝ ይዞ የመጣ ሰው ማለት ያልደወለችው በካርድ ሌላ ልጆች እንዴት ናችሁ? አሁን ጥያቄ ለእህቴ ነው ስምሽማ? ጤናዬ አባይነሽን ነፍሷን ይማረውና አባይነሽን ታውቂያታለሽ? ቪዲዮ አሳያት። አባይነሽን ታውቂያታለሽ? እማ የሞተችው ቢሮ ውስጥ። እሺ እሷ የሞተች ቀን ነበርሽ ቢሮ ውስጥ? አንድ ወላይታ ብናስገባስ ምናቀው? እሺ አንድ ወላይታ ወላይታ በእናታችሁ አትዋችሁ። 7 ቁጥር ጻፉ። አስገብተን ብሎክ ነው የምናደርገው። ወላይተኛ 7 ቁጥር ይጽፋል። ቆይ እንደሱ አይደለም ቆይ እሺ አትጻፉ። ወላይተኛ የሚችል እኔ እዚህ ቤት ለመግባት የማይፈነቅሉ ድንገት ህዝቤ እንዳለ 7 ቁጥር እየጻፈ ነው። ገባቃ? በእንደዛ አይደለም። ቆይ ወላይተኛ የሚችለው ማን ነው? እኔ ብላችሁ ጻፉ። ወላይትኛ የሚችል ሰው ወላይታ ማን ነው? ቲክቶክ ላይ ቆይ ወይ አማርኛ ከሆነ እኮ መስዬ ታውቃለች ሞዴሬተሬ። ሀዲኛ ወላይተኛ አማርኛ የምታውቁ ሰዎች እኔ በሉና ጻፉ። እስኪ ትዝታ እኔ ነኝ ያስገባት። ይቅርታ ካጠፋው እኔ እያለች ነው። እስኪ ወላሂ ከዋሸችማ እቺ ለሴት ታዝም ማለት ነው። አይ ቆይ እስኪ አቡ ሁለቱ ወላይተኛ ነው እንዴ? አንተ በጣም ስማርት እኮ ነው። አሰሪዋ እና እሷ በምንድን ነው የሚግባቡ?
ያለው ያረገ ናስ ኡበቲ ከኑ ሀረ ዘጋ ጠዋት ያስፈው ባይከደ አንዲት ዙዬ መዱ አንቺ ስልኩን ስጫትና ስልኩ የተደወለልሽን ስልክ ይዘሽ አውሪ ሂጂ ወደዛ። እሺ ደግሞ ሶስት ሰዓት እናቴ ብዙ አትፍሪ፣ ነፃ ሆነ ሻውሪ ምን ዙሪያ ሶስተኛ ድጋሜ ባረቆጥ ሰዓቴን ዶያ ጠይ ነያ ዶያ ገሌው ሰዓቴን ነያ ሻርቤ ቦላ ከረባው ባርከ ሱሬ ተራ ሃይቀይተስ ያ ጆሬ ሀሰራተኛ ሙለታ ዋስነ እንደዚህ ማለት ትንሽ ትንሽ እያስተረጎመችልን ካልሆነ እንዴ በአንድ ጊዜ ይሄንን እንዴት ነው የምታስረዳን? እና እኔ ላውራ እሱ ትንሽ ትንሽ ታውራና ተርጉሚልን። ታዲያ አንቺ እኮ ይጠፋብሻል። የሁሉ አውርታ በኋላ እንዴት ልተረጉሚልን? እኔ ይጠፋብኛል። እሷ ደግሞ ትንተባተባለች። በትክክል አታውራም። ወላይተኛ ራሱ ህይወት ጉደት እኔ አሁን ይሄ ሁሉ ረጅም መልስ የመለሰችው አጭር ጥያቄ አባይነሽን ራሷን አጠፋች ቢሮ ውስጥ የተባለው ራሷን ስታጠፋ ስትሞት ነበርሽ ታውቂያታለሽ? ይቺን አጭር ጥያቄ ይሄ ሁሉ ለምን አወራች? ኖ ልጅቷ ቢሮ ማታ መታ እኛን ጠየቀችን። እናንተ ቢሮ ከመጣችሁ ቆይታችኋል ወይ ብላ ሲጠይቀን እኛ አልቆየንም ብላን ካወራን በኋላ ማታ ተኛን። ከዛ በኋላ ጠዋት ስንነሳ ደግሞ ልጅቷ ሽንት ቤት ሞታ ነው የተገኘችው። አንደኛ ሄደን ስናንኳከም አልከፈተችም። ሁለተኛ ጊዜ ሄደን ስናንኳከም አልከፈተችም። ሶስተኛ ጊዜ ልጅቷ ደግሞ በሩን ከፍታ ስትገባ ልጅቷ ሞታለች ነው የምትለው እሷ በወላይተኛ። አዎ ማን ነው መጀመሪያ አንኳኳው በሩን? የሽንት ቤት መጀመሪያ ባል ያቆጥረ ባንግላዴሽ ማን ነው ስሟ? ሩማ ኦኬ። ከእንትና ጋር አንድ አይነት መልስ ይመልሳሉ አይመልሱ የሚለውን ለማየት ነው። እሺ እና ሩማ በራን ከፍታ ሳትከፍትላት ስትቀር ምን አደረገች? በይኝ። ሩማ በሪ አንኳካረ ዶይና ይጭን ዋተደሺ ሶስተኛ ጊዜ አቆጠረ ዶይናይቲን ቆጢን ዶይናይቲን ሶስተኛ ዙሪያ ነየ ዶያ ተገላ ጋሱ ቢወጋ ዶያ ገላላ ሜንተ ገለደ በሪያ ሜንተ ገለደ ወይ በውስጥ ያበኩለን ቆለፈ ቤኪያ